እገለዋለሁ። አታረጊው። እመኝኝ አደርገዋለሁ። አንቺ ጥቁር ድንጋይ አሸንፈሽኝ ዝም ብዬ የሚቀመጥ ይመስልሻል? ኪችን ውስጥ ማስቀመጥሽው ካሜራ ለእናትሽ ምግብ ላይ መርዝ ስትጨምር ቀርጸሽ ልታሳስሪያት ነው? ልቤን ታውቀዋለህ፣ ሩሩ ነው። ሰው ጋር እንደዚህ አይነት ግፍ ሲሰራ ማየት አልችልም። ሰራተኛ ነች እኮ እንዴ! ከመቼ ወዲህ ነው የምትቆረቆርላት? ከፈለግኩኝ ደግሞ አሁኑኑ ማባረር እችላለሁ። ሰራተኛ ብትሆንም ክብሯን የሚነካ ነገር መናገር የለብሽም። አታሳዝንሽም? ከፈቀዱልኝ አንዴ ልቀፉት። የምን ማስፈቀር ነው? እቀፊያት። 5,000 ብር ነው። አሁን ኬት እንደማመጣ እንጨንቀኝ። እኔ እሰጥሻለሁ። ምን? እኔ እሰጥሻለሁ? ብድር አይደል? ከዛ ስታገኘ ትሰጭኛለሽ። እንዴ አንቺ ኬት ታመጫለሽ? በጉልበቴ በላብ የሰራሁት ገንዘብ አለኝ። ተሰድበሽ ተዋርደሽ ያመጣሽውን ገንዘብም አልቀበልሽ። 2 ኪሎ ስጋዬን አሳረሽ 2,000 ብር እንድከስር አድርገሻል። ስለዚህ ከዚህ ወር ደሞዝሽ ላይ ግማሹን ቆርጬብሻል። እርግዝናው ሴንሲቲቭ አድርጎሻል ማለት ነው። ማየሽ ዛሬ ቤተክርስቲያን አይሄዱም እንዴ? ሂጂ ነው የመጣሁት። ለምን? ቅዳሴው አልቆ እና ሌላ ቅዳሴ ያላለቀበት ቦታ ትሄጂ? ለምን? ቤቴ እንዳላይሽ ነጋ ጠባ እዚህ ሶፋ ላይ ተጎልተሽ ነው የምትዩ። አንቺ የምትቀመጭበት ሶፋ ተለይቶ ጎደጎደ እኮ። በቤቴ መቀመጥ ልከለክኝ ነው? አንቺ እኮ ረጅም ሰዓት ከመቀመጥሽ የተነሳ የቤት እቃ ነው የሆንሽ። ቤት ውስጥ ምን ምን እቃ አለ ሲሉኝ ሶፋ፣ ፍሪጅ፣ ቲቪ፣ የባሌ እናት ብዬ ነው የምመልሰው። ልዩነቱ ሶፋ ለመቀመጥ ያገለግላል፣ ቲቪ ዜና እናይበታለን፣ እንዝናናበታለን፣ ፍሪጅ ደግሞ ምግብ ያቀዘቅዝልናል። አንቺ ግን ጨጓራዬን ታቃጥያለሽ፣ ምንም ጥቅም የለሽ። ከአንቺ ብሶ አቃጠልኩሽ? አዎ ለበለብሽኝ እንጂ እኔማ የምፈራው ደጋግሜ ከማየት የተነሳ መርዝ ሆነሽብኝ ልጄ እንዳታስወርጁ ነው። አይዞሽ፣ የልጅ ልጄ ምንም አይሆን። እድሜዋን ጨርሳ ድሮ መሞት የነበረባት ሴትዮ ቤት ውስጥ ተጎልታ ከተወለደ በኋላ የሚጫወትበትን ሳሎን አጣባበት። እንዴት ምንም አይሆንም? ልሂድልሽ? ደስ ይለኛል። ብዙ ሰዓት ከመቀመጥሽ የተነሳ ቅርስ ሆንሽ እኮ። ይሄ ሀገራችን ውስጥ ያለው 3,000 ዓመት ያስቆጠረው ሐውልት ምን ነበር የሚባለው? ምን ነበር? አክሱም ሐውልት? አዎ አክሱም ሐውልት። እሱ ነው የምትመስይ። አክሱም ሐውልት እንኳን ጣሊያኖች ሀገራችንን ሲወሩ ወደ ጣሊያን ወስደውት ለዘመናት ከነበረበት ቦታ ተንቀሳቅሶ ነበር። አንቺ ግን የሚሰርቅሽ የለ፣ የሚያገላብጥሽ የለ፣ ወይ አትሞቺ። በቅርቡ ከመጃጀትሽ የተነሳ ፀጉርሽ አረንጓዴ መሆኑ አይቀርም። በእድሜዋ 3 ፀጉር ያየች ብቸኛዋ አልሞት ባይ አሮጊት ተብለሽ የዓለም ድንቃ ድንቅ መዝገብ ላይ መመዝገብሽ አይቀርም። ቪዲዮ እየቀረጽኩሽ ነው። በደንብ ተናገሪ። ውስጥሽ ያለውን ክፋት በደንብ ውጭ። በቅርቡ የሀገር መወያያ አጀንዳ ነው ማደርግሽ። አትጠይቂም ብልሽ ምን አመጣለሁ? አንቺ እንደው ማውራትሽን አትይ። ጠይቂ። ይሄ ሁሉ ማንጓጠጥ ከየት ነው የሚመጣልሽ? ከየት ነው የምትገዢው? አይምሮዬ እንዳንቺ አይነት ጥቁር ድንጋይ ቀን በቀን እያየ እንዴት ማንጓጠጥ አይመጣልኝ? የወንሽ ጨለማ ፊት። ምን አልሽኝ? አልሰማሽኝም? ጨለማ ፊት ነው ያልኩሽ። ምን አድርጌሽ ነው ግን እንደዚህ የምታንጓጥጭ? የበደልኩሽ ያጠፋሁት ነገር አለ? የለም። ለምንድን ነው ታዲያ ብትጨክኝብኝ? ለምን እንደሆነ አላውቅም። ታስጠይኛለሽ። ሳይሽ
ያንገሸግሸኛል። ሰይጣን ጸበል ሲነካው እንደሚጮህ ሁሉ አንቺን ሳይሽ ጩሂ ጩሂ ይለኛል። እኔ ጸበል፣ አንቺ ሰይጣን ሆንሽ ማለት ነው? አሮጊት፣ በአንቺ ቤት ነገር አጣመሽ ሞተሻል። ጠማማ። አሁን ሂጂልኝ፣ ልረፍበት። ማሰብ ፈልጋለሁ። መኝታ ቤታችሁ ሄደሽ አታስቢም? መኝታ ቤት ሄደሽ አታስቢም? የት ሄጄ ማሰብ እንዳለብኝ የምትነግሪኝ አንቺ ነሽ? ማን ስለሆንሽ ነው? እንደውም ሶፋውን የገዛው ማን ነው? አንቺ። የእኔ ንብረት ስለሆነ ማን እንደሚቀመጥበትና ማን እንደማይቀመጥበት የመወሰን መብት አለኝ ማለት ነው። ምን ሰምተሻል? ሶፋው የእኔ ስለሆነ ማን እንደሚቀመጥበትና ማን እንደማይቀመጥበት የመወሰን መብት አለኝ። ስለዚህም ከዛሬ ጀምሮ እዚህ ሶፋ ላይ የመቀመጥ መብት የለሽም። እዛ ጋ ወይ ዱካ ወይ ጎማ ወይ ደግሞ አንቺን የመሰለ ጥቁር ድንጋይ አምጪና ተቀመጪ። አልቀመጥም። ሶፋውን የገዛሽው አንቺ ብትሆኝ የምትኖሪበት ቤት ግን የኔ ቤት ነው። ኧረ ጥጋብ! ከመቼ ጀምሮ ነው እንደዚህ ድምፅሽን ከፍ አድርገሽ ጭንቅላትሽ ላሸቀ እንዴ? አይምሮሽ ላሽቆ እንደምሰድብሽ እንደማሰቃይሽ ለልጅሽ ብትነግሪው ምን ሊፈጠር እንደሚችል ማሰብ እንዳትችይ ያደረገሽን ነገር እኔ ልንገርሽ። አሁን ባሌ እንደመጣ ሚስት እየሰደበችኝ ነው ትያለሽ። ከዛ እንደ ባለፈው ይደነፋል። እኔም ወደ እናቴ ቤት ሄዳለሁ። ከዛ ከ2 ቀን በኋላ ቤቴ ድረስ መጥቶ አባብሎ ይቅርታ ብሎ መልሶ ያመጣኛል። እኔም ከዚህ በፊት ከነበረኝ ጉልበት የበለጠ ኃይል አግኝቶ ይመጣለሁ። ከዛ እኮረኩምሻለሁ። ይቅርታ ጠይቆ ባያመጣኝ እንኳን ያረገዝኩትን ልጅ አስወርደዋለሁ እና እናት ባናደደችኝ ምክንያት ደንግጬ ነው ልጁ የሞተ ብዬ አንቺ ላይ እንዲነሳ አደርገዋለሁ። ይህ ባይሳካ ደግሞ ልጅሽን እገለዋለሁ። አታረጊው። እመኝኝ፣ አደርገዋለሁ። አንቺ ጥቁር ድንጋይ፣ አሸንፈሽኝ ዝም ብዬ የሚቀመጥ ይመስልሻል? ካሜራውን አስቀምጪው። አዎ። እና ዩዲትን ስትሳደብ ቅርሻት? ምን መሳደብ ብቻ፣ አጋንንት ነበር አብሮ አስተዋሪ ነበረው። የምትናገረው ነገር እንዴት እንደሚዘገንን፣ እሷ የምታወራው አፏ ምንም ሳይሆን እኔ የምሰማው ጆሮዬ ደግሞ እንዴት እንደምትሳደብ እኮ እንዴት እንደምትናገር። የኔ ምስኪን እናት እያየኋቸው በስድብ ብዛት ጎበጡ። አረዋክሽ እና አፏን አውጥታ የባሏን እናት ትሳደባለች ወይ? መሳደብ ብቻ ስድቦቿ ውስጥሽንም ውጭሽንም ነው የሚጎዱሽ። ቦክስና እርግጫ በያቸው። እኔ ግን ሰው ከሚሰርበኝ ቢመታኝ እመርጣለሁ። በእሷ ተሰድበሽ ስለማታውቂ ነው። መርዝ ሆኖ ውስጥሽ ይተከላል። ጥፊ ሆኖ ፊትሽን ሰንበር በሰንበር ያደርገው። ላደረግሽ ነገር በሙሉ በቀል እንዲሆነኝ ሞተሽ መቃብር ውስጥ እስክትገቢ ኑሮሽን መቃብር አደርገዋለሁ። እንዲሁ ሰላም ሰላም፣ ውድ ቤተሰቦች ሰላም ናችሁ? ሰላማችሁ ብዙ ትርፍ በል። ዛሬ ደግሞ አዲስ ነገር ይዤ ከች ብያችኋለሁ። እሱም ምንድን ነው? የእናት ግፍ ምለው ድራማ ነው ማለት ነው። በጣም አስተማሪ ነው። እናት ግፍ ማለት ልጁ ያገባት ሚስት በጣም ነው ግፍ የምትሰራው። በቃ ትሳደባለች፣ ተመናጭቃለች። በዝም ለዛም አርፎ ተርፎ ምን ታደርጋለች? መድኃኒት አድርጋ እንኳን ታጠጣለች። ግን እዚህ ጋር ልዩነቱ ምን እንደሆነ ታውቃላችሁ ቤተሰቦቼ? አንዳንድ እናቶች ልጁን ወይም ልጇን በትክክል ያሳድጋል። አንዳንድ እናቶች ደግሞ ልጁን እሱም በቃ በጣም ኃይለኛ ስለሆነ የሚወለድ ልጅ ራሱ በጣም ኃይለኛ። አሁን እቺ ድራማ ላይ ልናየው ዮርዲት በጣም ኃይለኛ ነው፣ ጨካኝ ናት፣ አረመኔ ናት። እናትቷም ልክ እንደዛ። ደግሞ የወንደሰን እናት በጣም ሩሩ የዋ በቃ ምስኪን ስታሳዝን ናትና በጣም ትምህርት አለው በዚህ ድራማ ላይ ማለት ነው ቤተሰቦቼ። እኔ የተማርኩት
ነገር ብዙ አለ። ደግሞ ሰራተኛ ራሱ ግፍ ምሰራ ሰው አለ፣ ያመናጭቃል። ይሄ ሰርቶ እንዳይለውጥ ብሩን አይሰጥም፣ ደህና ነገር አይሰጥም እና እረፍት አይሰጥም። በቃ ሁሌ ያመናጭቃል ማለት ነው። ግፍ ያለበት ቤት ይሆናል ማለት ነው። እና መልካም እናት ደግሞ ሰራተኛም ታከብራለች፣ ልጆቻቿም በደህና በጥሩ አልጋ ታሳድጋለች። እና እኔ ብዙ ተምሬዋለሁ ቤተሰቦቼ። እናንተም ድራማ እያያችሁ የምትማሩ ብዙ ነገር አለ እና ፕሌስ ገብታችሁ እዩ፣ ያስተምራል። ወደፊት ስታገቡ ደግሞ አማቾቻችሁን እንዴት እንደምታከብሩ እና እንዴት እንደምትወዱ ያስተምራል። ስለዚህ እና ውዶቼ በጣም ይቅርታ እንትን ገብቶልኝ ነው እና እንዳረሱ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ እና በጣም አስተማሪ ነው። ገብታችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ።